ስማኝ እኔ 16 ዓመት ልጅ ነኝ። መሐመድ በእስላም ነብይ ነው። እንደ ኤፕስታይን እና ሂትለር ያሉ ሰዎች ደግሞ ሃይማኖቶች ወደ ምድር ከተላኩ በኋላ የመጡ ወንጀለኞችና ተራ የሰው ልጆች ናቸው። እንዴት እነዚህን ሁለቱን ታወዳድራለህ? So young girl here, or young girl is asking us important question. እንግዲህ ይህች ወጣት ጠቃሚ ጥያቄ እየጠየቀችን ነው። አዎ ሂትለር ወንጀለኛ ነበር፣ ጄፍሪ ኤፕስታይንም ወንጀለኛ ነበር። አንቺ ግን መሐመድን እንደ ነብይ ነው የምታየው። ታዲያ ለምን መሐመድን ከጄፍሪ ኤፕስታይን ወይም ከሂትለር ጋር አወዳድራለሁ? ሂትለር የነበሩት አስከፊ ሀሳቦች ሁሉ መሐመድም ነበሩት። ሂትለር አይሁዶች በህይወት መኖር አይገባቸውም ብሎ ያስብ ነበር። መሐመድም ያንኑ ሀሳብ ነበረው። ሂትለር አይሁዶችን ከምድር ገጽ ማጥፋት ይፈልግ ነበር። መሐመድም እንዲሁ። ሂትለርን አስከፊ ሰው የሚያደርጉት ሀሳቦች ሁሉ መሐመድም ጋር ነበሩ። በሂትለርና በመሐመድ መካከል ያለው ዋና ልዩነት ምን እንደሆነ ታውቂያለሽ? ልዩነቱ ሂትለር ጥቂት መጥፎ ሀሳቦች ብቻ የነበሩት ተራ ሰው ሲሆን መሐመድ ግን የተከማቹ በርካታ መጥፎ ሀሳቦች ነበሩት። ሂትለር አይሁዶችን ብቻ ነበር ማጥፋት የፈለገው። መሐመድ ግን አይሁዶችን ብቻ ሳይሆን ክርስቲያኖችንና በዓለም ዙሪያ ያሉ ሙስሊም ያልሆኑትን ሁሉ ማጥፋት ይፈልግ ነበር። ንጽጽር የተመሰረተው በሐቅና በማስረጃ ላይ ነው። ከፈለግሽ ከቁርአኑ ልጠቅስልሽ እችላለሁ። ስለዚህ በሰጠው ዝርዝር መረጃ መሰረት መሐመድ በምን መልኩ ነው ሂትለርን የማይመስለው? እስቲ አስረጂኝ። Okay, so tell me your facts. Why do you think that? እሺ ማስረጃዎችን ንገረኝ። ለምን እንዲያሰብክ? So Surah 98 ayah 6 says ሱራ 98 ቁጥር 6 እንዲህ ይላል። I'm not good with numbers. Tell me the surah. Sure. ቁጥሮችን አላስታውስም። የሱራውን ስም ንገረኝ። እሺ ሱረቱል በይና ወይም ሱራ 98 ቁጥር 6 እንዲህ ይላል። አይሁዶችና ክርስቲያኖች የፍጡራን ሁሉ ክፉዎች ናቸው። ሱራ 5 ቁጥር 33 ደግሞ መኖር አይገባቸውም፣ መጥፋት አለባቸው ይላል። ጥቂት አማራጮችም ይሰጣል። መሰቀል፣ እጅና እግርን በየተራ መቁረጥ ወይም ከአገር ማባረር። እነዚህ ሂትለር የነበሩት ሀሳቦች ናቸው። ላሳይሽ እችላለሁ። የጥቅሱን አሁን ላስረዳ። ሂትለር ምን አለ? አይሁዶችና ክርስቲያኖች ተራ የሰው ልጆች አይደሉም አለ። ሱራ 98 ቁጥር 6 እነዚያ ከመጽሐፉ ሰዎች የካዱ አጋሪዎችም በገሃነም እሳት ውስጥ ለዘላለም ነዋሪ ሲሆኑ እነዚያ እነርሱ የፍጡራን ሁሉ ክፉዎች ናቸው ይላል። ይህም ሂትለር ከነበረው ሀሳብ ጋር አንድ ነው። Can you tell me the number again? Tell me the 98 Al-Bayna ቁጥሩን ደግመህ ንገረኝ። ሱራ 98 ወይም አልባይና ቁጥር 6 ayat 6, yes. Does anyone here speak Arabic? እዚህ አረብኛ የሚችል አለ? Okay, the surah says إن الذين كفروا من أهل الكتاب والمشركين في النار جهنم خالدين فيها أولئك هم شر البرية. Yeah. So Okay, what does it say? He said he read it right. Said Yes. scriptures. It didn't say Jews. It didn't say Christians. It didn't say anything. መጽሐፍ ነው ያለው እንጂ አይሁድ ወይም ክርስቲያን አላለም። I understand he is confused, but I'm struggling to understand what your point is. Do you understand who the people of scripture are? እንግዲህ ግራ እንደተጋባችሁ ይገባኛል፣ ግን ነጥባችሁ ምን እንደሆነ አልገባኝም። የመጽሐፉ ሰዎች ወይም አህለል ኪታብ እነማን እንደሆኑ ታውቂያለሽ? My point is What didn't you إن understand? الذين كفروا means the people who disbelieved. Yeah. Right? The people From who among- disbelieved doesn't mean Jews or Christians. የኔ ነጥብ ጥቅሱ የሚናገረው ስለ ካዱት ሰዎች ነው አይደል? የካዱት ማለት ደግሞ አይሁድ ወይም ክርስቲያን ማለት አይደለም። ምክንያቱም በኢስላም አይሁድና ክርስቲያን የመጡት ከኢስላም ነው ብለን እናምናለን። መጀመሪያ ኢስላም ነበረ፣ ተውራትና ኢንጂል ነበሩ። ከዚያም ሰዎች ትርጉሙን አጣመው የራሳቸውን ሃይማኖት ፈጠሩ ይላል። The one you just read. አሁን ያነበብከው? Yeah, the last detail. Okay. Does it say like Hitler? አዎ የመጨረሻው ዝርዝር ልክ እንደ ሂትለር ይህ አንቀጽ አንዳንዶች ከፍጡራን ሁሉ የከፉ ናቸው ይላል። እንዲህ ይላል። Yes. አዎ So he clearly thought some people are not like human beings, or not like cows, or not like ants. Because they disbelieved. እንግዲያውስ እሱ አንዳንዶች እንደ ሰው እንደ ላም ወይም እንደ ጉንዳን አይደሉም ብሎ በግልጽ አስቧል ማለት ነው። Because they disbelieved. ምክንያቱም ስለ ካዱ ወይም ስላላመኑ ነው። It doesn't matter what the reason is. Hitler had his reason. ምክንያቱም ምንም ይሁን ምን ግድ አይሰጠኝም። ሂትለር የራሱ ምክንያት ነበረው። እኔ እሱን አላሰብበትም። Both. I'm telling you the reason right now. Excuse me. እኔ አሁን ምክንያቱን እየነገርኩ ነው። Right now. Excuse me. Please listen. Yes. I would like to think ይቅርታ እባክሽ ስሚ። በዩናይትድ ኪንግደም ጨምሮ በዚህ ምድር ላይ እየተዘዋወረ በእኔ ባሉኝ ታላላቅ ምክንያቶች የተነሳ ይህ ሰው ከፍጡራን ሁሉ የከፋ ነው ብሎ የሚያስብ ማንኛውም ሰው ተለይቶ በአእምሮ ሕክምና ማዕከል ውስጥ መግባት ያለበት ይመስለኛል። እኔ የማስበው ይህንን ነው። ታዲያ ይህንን ትቃወሚያለሽ? አንቺስ የተዘዋወርሽ ይህ ሰው ከአሳማ ይከፋል፣ ይህኛው ከላም ይከፋል እያልሽ ልታውጂ ነው? ይህን ነው የምታደርጊው? worse than cow. Is that what you're Are going you to do? Christian? I am, man. Are you Christian? If someone አንተ ክርስቲያን ነህ? አንድ ሰው በእምነትህ ሙሉ በሙሉ ባያምንና በእምነትህ ምክንያት ሊያጠቃህ ቢሞክር እነዚህ ሰዎች በእውነት ሰው ለመባል ይገባቸዋል ብለህ ታስባለህ? በመሰረቱ basically All human beings born like me, no, look like me, face, two eyes like this.
Please listen. Don't nod quickly. እንደ እኔ የተወለዱ የሰው ልጆች ሁሉ ታውቂያለሽ፣ እንደ እኔ ፊትና አይን ያላቸው። እባክሽ ስሚ፣ ቶሎ ብለሽ ራስሽን አትነቅነቂ። እንደ መጽሐፍ ቅዱስ ከሆነ መጽሐፍ ቅዱስን ያልተቀበሉትን ጨምሮ ሁሉም የሰው ልጆች በአምላኬ ዘንድ አሁንም እንደ ሰው ይታያሉ። እንዲያውም በተለይ የእግዚአብሔርን ፍቅር ስትቃወሚ ፍቅሩ ይበልጥ ይፈስልሻል እንጂ አይቀንስም። መጽሐፍ ቅዱስ ይህ ነው። ለዚህም ነው ኢየሱስ እንቁ ነው፣ መሐመድ ደግሞ ቆሻሻ ነው ያልኩት። ኢየሱስ እንቁ ነው። Muhammad is junk. Jesus is a gem. So please help me understand. So we agree. እንግዲያውስ ተስማምተናል። እንደ ቁርአን ከሆነ ቢያንስ አንዳንዶች ከፍጡራን ሁሉ የከፉ ናቸው። ይህ ጥሩ ሐሳብ ነው። To the Quran. Is this a good idea? Let me explain. Sure. ላብራራለህ። በዚህ አንቀጽ ውስጥ የተጠቀሱት ሰዎች የእውነት ሃይማኖት የሆነውን እስልምናን ያልተቀበሉና የጠሉ በመሰረቱ የናቁ ናቸው። Was the religion of truth. I don't look, my dear friend, my dear. I want to care about what the Quran says. አይ እኔ እንደዚህ አላስብም። ተመልከቺ ወዳጄ፣ እኔ ቁርአን የሚለውን ነው ማወቅ የምፈልገው እንጂ የአንቺን የተሳሳቱ ሀሳቦች አይደለም። ቁርአኑን አንብቢ፣ የሚለውን ሁሉ እይ። ስለ ጥቃት ወይም ስለ ሌላ ነገር ያወራል? The people who disbelieve are the people. Let's read. You wanted to read earlier, read carefully. Okay, let me read. Disbelieved. እስቲ አንብቢ። ቅድም ማንበብ ፈልገች ነበር። በጥንቃቄ አንብቢ። የካዱ እነሱ ከፍጡራን ሁሉ የከፉ ናቸው። ተስማማን? በእስልምናው አላህ አለማመን ብቻ እንዲያደርጋቸዋል። The mushrikeen are people that not only disbelieve. የካዱት ሰዎች ያላመኑ ብቻ